አለይኩም ወራህመቱላሂ ወበረካቱ ውዶችዬ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እንኳን አደረሳችሁ፣ እንኳን አደረሰን። ኢድ ሙባረክ ብያለሁ ውዶችዬ። እንዴት ናችሁልኝ? እኔ አለሁ አልሐምዱሊላህ። እና ያው አረፋ ነው። አልሐምዱሊላህ ለዚህ ቀን ላበቃን አልሐምዱሊላህ ረብል ዓለሚን። ለሁላችሁም እንኳን አደረሳችሁ እላለሁ። እና በዚሁ አረፋ ላይ ደግሞ ለእኔ ደግሞ ያው ዩቲዩብ ላደረገልኝ ለሰጠኝ ስጦታ አላህ ነው የሰጠኝ ስጦታው። ግን አልሐምዱሊላህ በዛሬ ቀን ተሳክቶ በአረፋው ቀን ማለት ነው የአረፋ ቀን ማታ ዛሬ ኢድን ሁለት ደብል ኢድ እንዲሆንልኝ ያደረገኝ አላህ አልሐምዱሊላህ ረብል ዓለሚን። በስንት ጊዜ ሞኒ ለመሆን ታግዬ ወይም ደግሞ ሰጥቼ አይሆንም ወይም ደግሞ ይሆናል በማለት በጉጉት እየጠበቁት የነበረው ነገር ማታ በቃ አይሆንም ብዬ በተቀመጥኩበት ወይም ደግሞ ላይፍ ቁጭ ባልኩበት አልሐምዱሊላህ አላህ አስደስቶኛልና በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ የልፋታችሁ ውጤት እንደምታገኙ ተስፋ አደርጋለሁ ውዶችዬ። የብዙዎቻችሁ እንትን ነው ልፋት ወላሂ ላዚም በጣም የምወዳችሁ ስማችሁን ብጠቅስ ያው ማልጨርሰው በጣም ብዙዎቻችሁ አላችሁና በጣም አመሰግናለሁ። ከጎን የሆናችሁ ያበረታታችሁኝ በአጠቃላይ ታዳሚዎቼ በሙሉ በጣም አመሰግናለሁ። የምሬ ነው የምነግራችሁ። በዚህ በአረፋው ቀን በጣም አመሰግናለሁ ወላሂ ላዚም እኔ ከልቤ ነው። እና በጣም ብዙ ሰው ደግፎኛል፣ አግዞኛል። ከጎን የሆናችሁ በተለይ ጓደኞቼ በቁጥር ምጠራችሁ ጓደኞቼ በጣም አመሰግናለሁ። በጣም እጅግ በጣም አመሰግናለሁ። የሁላችሁም ልፋት አለበት፣ የሁላችሁም ድካም አለበት እና ከዛም ደግሞ ለየት የሚያደርጋችሁ ደግሞ በቁጥር ምጠራችሁ ጓደኞቼ አላችሁ። በጣም በጣም እጅግ በጣም አመሰግናለሁ እና ደስ ብሎኛልና ደስ ስላለኝ ደስ ይበላችሁ እላለሁ። በዓልን በደስታ የምታሳልፉ በደስታ የምናሳልፍ አላህ ያድርገን። እና ውዶችዬ አረፋ እንዴት ነው? በዓል እንዴት ነው? በዓል በስደት ያው እንደሚከብድ አውቃለሁ። እንዲከብደንም ደግሞ ማድረግ መስማት ማዳመጥ የለብንም። ለምን በቃ ተመሳስለን ከነሱም ጋር ተመሳስለን ምን ብለን ማሳለፍ ነው ያለብን እና ለምን እንደዛ ካልሆነ ብዙ ያሳለፍናቸው ነገሮች አሉ ሀገራችን ላይ ቁጭ ብለን በቃ አለ አይደለ ብዙ ያሳለፍናቸው ነገሮችን ትዝ ይሉናል፣ እናስታውሳቸዋለን። እነሱን በቃ አንዴ ጥለናቸው መተናልና ጣል አድርገን መተው አለብን፣ መርሳት አለብን። መርሳት ስላችሁ ያው ስደት ላይ ነው ያለነው፣ ውስጣችን ማሳመን አለብን። ስደት ላይ ነንና እና አልሐምዱሊላህ ረብል ዓለሚን ለዚህ ቀን ያበቃንና እንዴት ነው በዓል እንዴት እያሳለፋችሁ ነው? እንዴት ነው ትውስታ የአረፋ ትውስታ ምናምን በጣም ደስ የሚል ትውስታ አለ። ያው ሀገር ላይ ሆነን ስንኖር ከሀገር ሳንወጣ በፊት የነበሩን ትውስታዎች እንዴት ታዩታላችሁ እናንተ? እንግዲህ ደስ ይላል ብቻ ስናስታውሳቸው። ትውስታም እኮ መኖር እኮ ትልቅ ነገር ነው። ትውስታ የሌለው ስንቱ አለ፣ ያስታውሰው ነገር የሌለው። እኛ ስደት ወጥተን የምናስታውሳቸው ጥለናቸው የመጣናቸው ወደኋላ ተመልሰን ደግሞ የምናስታውሳቸው ብዙ ነገሮች አሉ። ያን የማያስታውሱ የዚህን ቀን ያልደረሱ ብዙ ሰዎች አሉና እኛ ደግሞ ለዚህ ቀን አብቅቶን ለዚህ ቀን አድርሶን አልሐምዱሊላህ ረብል ዓለሚን አላህን ማመስገን ነው ያለብን። አሁንም በድጋሚ አልሐምዱሊላህ እና አላህ ደግሞ የአመት አመት ያድርሰን። ሁሌም አመት አመት አድርሶን የምንደሰት አላህ ያድርገን። ወደፊት ደግሞ ቀጣይ አመቱ ከቤተሰቦቻችን ጋር ከወገኖቻችን በሀገራችን የምናሳልፍ አላህ ያድርገን። እኛም ደግሞ ትኩረት መስጠት አለብን። ሀገራችን ለመግባት ለመሄድ ትኩረት መስጠት አለብን። ለምን ስደት ላይ ሆነን ምንም የምንቀይረው ነገር የለም። ምንም ጊዜ ከማቃጠል ወይም ደግሞ ጊዜያችን ከመፍጀት ውጭ ምንም የምንጠቀመው ነገር የለም እና ሁሌ በየአመቱ በዓል ሲመጣ ምናምን ወይኔ ማለቱን ወይኔ ሀገሬ በሆንኩ ኖሮ ከቤተሰቤ ከእናቴ ጋር በሆንኩ ኖሮ ብለን ራሳችን እንትን ውስጥ መክተት የለብንም። ቶሎ ብለን ደግሞ ወደ ሀገራችን እንድንገባ አላህ ይርዳን፣ አላህ ያግዘን እና ወገኖችዬ ለመግባት እናስብ። የምሬ ለመግባት እናስብ ነው የምላችሁ። ለምን
ሀገራችን እንግባ እንግባ እንግባ። ካልገባንማ ጥሩ አይመጣም። ሁሌም ስደት ላይ ስደት ላይ ስደት ላይ። ኧረ ወላሂ ስደት 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 አይሞላማ። ቢሞላ እኮ ኦኬ አንድ ነው፣ ግን አይሞላ። ችግሩ አይሞላ። ስለማይሞላ እኛ ደግሞ ሀላስ አሁን ብዙ ሰዎች ኧረ ኢትዮጵያ ኑሮ ውድ ነው፣ ኧረ ዳቦ እንደዚህ ገብቶ፣ ኧረ ዘይት እንዲህ ገብቶ ምን አገባኝ ምን አገባኝ። እሺ እነዛ ሰዎች ሳይበሉ ውለው ያድራሉ። እዛ ያሉትን ተወደዋል የሚሏችሁስ ሶስቴ አራቴ መብላት ቢቀርባቸው ቢያንስ ሁለቴ አይበሉም? ቁርስ ሶስቴ ቁርስ፣ ምሳ፣ እራት አይቀርባቸውም። እሺ እናንተ የተለየ ሆድ አላችሁ? እኛ የተለየ ሆድ አለን? የለንም። ለዛ የዛሬ አመት ብዙ በተለይ ቆይተን እዚህ ሀገር የቆየን እኛ ወደ ሀገራችን ገብተን ከቤተሰቦቻችን የምናከብር ከቤተሰቦቻችን የምናሳልፍ አላህ ያድርገን። ለመግባትም ደግሞ እቅድ አውጥተን የዛሬ አመት ከቤተሰቦቻችን ሆነን ቤተሰቦቻችን ጋር ስጋ እየከተፍን እየጋገርን እያበላን እየበላን ከቤተሰቦቻችን ጋር የምናሳልፍ አላህ ያድርገን። እናንተም ደግሞ ያን ለማድረግ ደግሞ ሞክሩ፣ ጥረት አድርጉ። የምሬ ነው የምነግራችሁ። ወላሂ ጥረት እናድርግ። እኛ ቁጭ ብለን ጊዜያችንን በቆጠርን ሰዓት መቼም ጎትቶ ገፍቶ የሚያወጣን ሰው የለም ከሰው ሀገር እና እኛ ራሳችን ተጎትተን ካልወጣን በስተቀር ተጎትተን መውጣት አለብን። የምሬ ነው የምነግራችሁ። እንሂድ፣ በቃ ይበቃናል። ምንድን ነው እሱ የሰው ሀገር የሰው ነው። ምንም ቢሰጠን የሚጨምርልን ነገር የለም ጊዜያችን ከመውሰዱ እድሜያችን ከመብላቱ በቀር ሌላ ምንም የሚሰጠን ነገር የለም። ለዛ ውዶችዬ ሀገራችንን እንግባ። የዛሬ አመት ከቤተሰቦቻችን የምናከብር ሰው አላህ ያድርገን እና በድጋሚ እኔ ደስ እንዳለኝ እናንተም ደስ እንደሚላችሁ ወይም ደግሞ የልፋታችሁ ውጤት እንደምታገኙ ተስፋ አደርጋለሁ እና ተደስታችሁ የማየት ያብቃኝ። እኔን እንደተደሰትኩኝ ወላሂ በጣም ትደሰታላችሁና የሆነ ነገር ላይ ሲደርስላችሁ አንድን ነገር ማንኛውም ነገር ይሄ ብቻ አይደለም እና የሆነ የለፋችሁበትን ነገር ውጤታማ ሆኖ ስታገኙት የምሬ ነው የምነግራችሁ በጣም ነው በጣም ደስ ይላል። እኔ ማታ እዚህ ላይቭ ቁጭ ብዬ ጓደኞቼ ሲነግሩኝ ማለት ነው በቃ ደስታዬን ወደር የለውም ስልሽ በቃ ብዬ እንትን እንዳለ ጮኼ አላህን እንዳላመሰግነው ያው የሰው ቤት ነው የሰው ሀገር ነው እና ዋጣ አድርጌው ነው። እሺ እንግዲህ እነሱ ይረዱኛል ብዬ ደስታዬን እንግዲህ በፊቴን ያውቁታልና በጣም ያስደስታል። አንድ ነገር አድርገኑ ውጤታማ ሲሆንልን ወላሂ በጣም ደስ ይላል። አልሐምዱሊላህ ረብል ዓለሚን። አሁንም በድጋሚ አላህ ለዚህ ቀን ያበቃን ጌታ ምስጋና ለሱ ይሁን። መልካም በዓሉን ያማረ የሰመረ አላህ ያደርግላችሁ እና መናገር የምፈልገው አንዱን ደግሞ አሁን ሙን ያስደረገኝ ልጅ በጣም አመሰግናለሁ። አጨናንቄዋለሁ፣ የምር በጣም አጨናንቄዋለሁ። ፋታ እየከለከልኩት እሱ እዛ ጋር እየታገለ እኔ ደግሞ ያው አልሰማ እያልኩ ምናምን አስጨንቄዋለሁ እና እሱ ራሱ በጣም ይቅርታ እና ግን በጣም አመሰግናለሁ ላደረክልኝ ነገር በጣም አመሰግናለሁ። ወደ አንተም የላከችኝ ጓደኛዬ በጣም አመሰግናታለሁ። እሷንም የእሷ እጅ አለበትና በጣም እጅግ በጣም አመሰግናለሁ። እና ጓደኞቼ እናንተንም በድጋሚ ከጎኔ ለነበራችሁ ስታበረታቱኝ የነበረ ስትዘይሩኝ የነበረ ቤተሰቦቼ በአጠቃላይ እህት ወንድሞቼ በጣም አመሰግናለሁ። መልካም በዓል ይሁንላችሁ። መልካም ኢድ፣ መልካም በዓል። ወላሂ አሁን ጓደኛዬ ትመጣለች። ከእሷ ጋር ነው የማሳልፈው። ያቀራረብኩት ይሄ ይመስላል። ለእኛ ነው ያቀራረብኩት። ይሄ የእነሱ ትልቁ ሳሎን ላይ ነው ተቀራርበዋል። ይሄ ለእኛ ነው ያው ለዲኮር ምናምን ነው እንጂ ይሄ ሁሉ ልንበላው ወይም ደግሞ ቸኮሌት ጣፋጭ ነው ይሄን ሁሉ ልትበይ ነው እንዴ እንዳትሉኝና ትንሽ ነው ለእኛም ያቀረብኩት ማለት ነው እና በጣም ደስ ይላል። ያው ዳቦ ባንደፋም እንጀራ ባንጋግርም ክትፎ ባንሰራ ምናምንም እንደነሱ ያው ቸኮሌቱን፣ ከረሜላው፣ ማስቲካው፣ ምኑ፣ ብስኩቱን፣ ቡናው፣ ሻዩ አቀራርበናል። ያው እየታረደ ነው በቤታችን ላይ አሁን ልንበላ ነው
የሩዝ ቆሎ ልንበላ ነው። እንጀራ ምናምን ሳይሆን ሩዛችን እየታረደ ነውና ኢንሻአላህ